ወገኖች ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጸጋ ሰላም ይብዛላችሁ። እንዴት አላችሁልኝ? የአምላካችን እግዚአብሔር ስም ለዘላለም የተባረከና የተመሰገነ ይሁን። ዛሬ የእግዚአብሔር ቃልን አብረን እንካፈላለን። እግዚአብሔር የምንካፈለው ያው እግዚአብሔር ቃል የሚገኘው ሁለተኛ ዜና ምዕራፍ 32 ከ7 እስከ 15 ላይ ያለውን እግዚአብሔርን ቃል ላይ ቆመን አብረን እንካፈላለን። እግዚአብሔር አምላካችን ስም የተባረከ ይሁን። እንዲህ ይላል፣ በጌታ በኢየሱስ ስም አነባለሁ። ጽኑ፣ አይዟችሁ፣ ከእኛ ጋር ያለው ከእነርሱ ጋር ካለው ይበልጣልና፣ ከአሦር ንጉሥ ከእርሱ ጋርም ካለው ጭፍራ ሁሉ አትፍሩ፣ አትደንግጡ። ከእነርሱ ጋር ያለው የሥጋ ክንድ ነው፣ ከእኛ ጋር ያለው ግን የሚረዳንና የሚዋጋልን አምላካችን እግዚአብሔር ነው ብሎ ሕዝቡን አጽናናቸው። በይሁዳም ንጉሡ ሕዝቅያስ ቃል ሕዝቡ ተጽናና። ከዛ በኋላ የአሦር ንጉሥ ሰናክሬም ሰራዊቱ ሁሉ በባርሶን ፊት ሳለ በባሪያዎች ወደ ኢየሩሳሌም ወደ ይሁዳ ንጉሥ ወደ ሕዝቅያስ በኢየሩሳሌም ነበሩ። ወደ ይሁዳም ሁሉ እንዲህ ሲል ላከ። የአሦር ንጉሥ ሰናክሬም እንዲህ ይላል፣ እናንተ በማን ተማምናችሁ በኢየሩሳሌም ምሽግ ተቀምጣችኋል? አምላካችን እግዚአብሔር ከአሦር ንጉሥ እጅ ያድነናል እያለ በራብ በጥም እንድትሞቱ አሳልፎ ይሰጣችሁ ዘንድ የሚያባብላችሁ ሕዝቅያስ አይደለምን? በአንድ መሠዊያ ፊት ስገዱ፣ በእርሱም ላይም አጥኑ እያለ ይሁዳ በኢየሩሳሌም አዘዘ። ኮረብታውን፣ መስገጃዎቹን፣ መሠዊያዎቹንም ፈረሰ። ይህ ሕዝቅያስ አይደለምን? እኔና አባቶቼ በምድር አሕዛብ ሁሉ ያደረገውን አላወቃችሁምን? የምድር ሁሉ አሕዛብ አማልክት አገራቸውን ከእኔ እጅ ያድን ዘንድ በአሁኑ ተቻለውን? አምላካችሁስ ከእጄ እናንተን ለማዳን ይችል ዘንድ አባቶቼ ባጠፏቸው አሕዛብ አማልክት ሁሉ ሕዝብን ከእጄ ያድን ዘንድ የቻለ ማን ነው? አሁንም ሕዝቅያስ አያስታችሁ፣ እንዲሁም እያባበላችሁ አትሙቱ። አሕዛብና ከመንግሥታትም አማልክት ሁሉ አሕዛብ እጅ ከአባቶቼ እጅም ያድን ዘንድ ማን ቻለ? ይልቁንስ አምላካችሁ ከእጄ ያድናችሁ ዘንድ እንዴት ይችላል? እግዚአብሔር አምላካችን ሆይ እናመሰግናለን። ክብር ላንተ ይሁን። ውዳሴ፣ ሽብሸባ፣ እልልታ፣ አምልኮ፣ ስግደትም ሁሉ ለከበርከው ለገነንከው ሁሉ ላይ ከፍ ያልከው ራስ ሁሉን ለምትገዛ በዘመናት መካከል ለሕዝብ መከታ የሆንክ የእኛ የምንልህ የምንጠጋብህ የምንሰወርብህ የምንደበቅብህ የምንጋረድብህ የእኛ ሆይ ክብር ላንተ ይሁን። አሁንም ያው ቃልን ከፍተናል። በቃል እውነት ወደ ልባችን እንድትደርስ እነሆ የተገመገሙ እነሆ ተስፋ የቆረጡ በጠላት ሰልፍና እነሆ ጌታዊ ተግዳሮት ውስጥ ላሉት ሁሉ በዚህ ቃል መውጣት ይሆን ዘንድ እነሆ ጌታዊ አንተ በዚህ ቃል አልፈ ስራን እንድትሰራ የሁሉ ባለቤት ለሆንከው ለአንተ ክብር እየሰጠን ቃል እናደምጣለን። በስምህ ባርክልን። ሁሉ ለአንተ ክብር ይሁን በኢየሱስ ስም አሜን። እንግዲህ ዛሬ የምንካፈለው እንድንነጋገርበት በውስጤ ያለው ርዕስ የሰጠሁት የሚረዳንና የሚዋጋልን አምላካችን በሚል ርዕስ አብረን እንካፈላለን። የሚረዳንና የሚዋጋልን አምላካችን። በዚህ ክፍል ላይ እንደምንመለከተው እንግዲህ የንጉሡ ሕዝቅያስና የአሦር ንጉሥ መካከል የተደረገ ጦርነት ከእግዚአብሔር ጋር የወገነና ከእግዚአብሔር ጋር ቆሞ የእግዚአብሔር ሐሳብ ለሕዝቡ የሚያደርሰው የይሁዳ ንጉሥ ሕዝቅያስ ላይ የአሦር ንጉሥ ተነስቶ ሰልፍን አካሄደበት ጊዜ በዚህ ወቅት የተደረገውን የእግዚአብሔር እጅና የማዳን ሥራ
እናያለን። እግዚአብሔር ለዘላለም የተባረከ ይሁን። ቁጥር 7 ላይ ጽኑ አይዟችሁ፣ ከእኛ ጋር ያለው ከማንም ጋር ካለው ይበልጣልና፣ ከአሦር ንጉሥ ከእርሱ ጋርም ካለው ጭፍራ ሁሉ አትፍሩ አትደንግጡም እያለ ከመጣበት ሰልፍና ከመጣበት ከጠላት ጦር እግዚአብሔር እንደሚያድን ሕዝቡን እንደሚያድን ራሱን ሕዝቅያስን የይሁዳን ንጉሥ እንደሚያድን አምኖና ተረድቶ እግዚአብሔርን ተማምኖ ሕዝቡን ሲያጽናና እንመለከታለን። በዚህ ክፍል ቁጥር 8 ላይ በተለይ አትደንግጡ ካለ በኋላ ከእነርሱ ጋር ያለው የሥጋ ክንድ ነው፣ ከእኛ ጋር ያለው ግን የሚረዳንና የሚዋጋልን አምላካችን እግዚአብሔር ነው ብሎ አጽናናቸው። ሕዝቡም በይሁዳ ንጉሥ በሕዝቅያስ ቃል ተጽናና ይላል። የመጣባቸው ሰልፍ የመጣባቸው ጦር እነሱን ሊወጋ ሊያጠፋ የወጣ ሆኖ ሳለ ንጉሡ ግን ፊት ሆኖ ሕዝቡን ሲያጽናናና ሲያበረታ እናያለን። ርዕሴን አሁን የሰጠሁት ቁጥር 8 ላይ ያለውን የሚረዳንና የሚዋጋልን አምላካችን ነው። የሚታደገን፣ የሚበጀን፣ የሚሰውረን ጦሩ የእርሱ ነው። ጦሩ የእግዚአብሔር ነው። መጽሐፍ ቅዱስ ላይ ስናገር በብዙ ዘመን በሳኦልና በዳዊት ቤት ጥሩ ጦርነት ሆነ ይላል። በብዙ ዘመን ጦርነት ከሆነ በኋላ የዳዊት ቤት እየበረታ የሳኦል ቤት ግን እየደከመ ሄደ። አሁን በዚህ ስፍራ ላይም ስንመለከተው ወገኖቼ ሆይ በምድራችን ላይ የፖለቲካን ምህዳር መነሻ አድርጎ በዚህ ሕዝብን የማታለልና የማስገደል የማጥፋት ሴራ እንዳለው በዚህ መጽሐፍ ቅዱሳችን ላይ ይነግረናል። በዚህ እግረ መንገድ ባለፈው ሌሊት ላይ አንድ ሕልም አየሁ። በምድራችን የሚሆነውን ነገር ካየሁ በኋላ በሰሜን በኩል ባለው ብዙ ሰዎችን ለማሰለፍ እና ብዙ ሰዎችን ለማስከተል ሰዎችን አታለው ይሄ ከአፋቸው ውስጥ የሚወጣ ሲናገሩ አፋቸውን ከፍቶ ሲናገሩ ከአፋቸው ውስጥ እንደ ሰንሰለት የሆነ ምራቅ እንደ ሰንሰለት ከአፋቸው ውስጥ የሚንዠገዠግ መሬት ላይ የሚፈስ ነበር። ይሄንን በሚሆንበት ጊዜ ከአፋቸው የሚፈሰውን ከአፋቸው የሚንዠገዠገውን ሰዎች ከስራቸው ሄደው ይልሱ ነበር። በጣም ጌታ ሆይ ምንድን ነው ይሄ ብዬ በእግዚአብሔር ፊት ወገኖች መጸለይ ጀመርኩ። እግረ መንገድ እዚህ ርዕስ ለወገኖቼ ለቅዱሳን ይሄንን በአገር ውስጥም በአገር ውጭም ያላችሁ ስለ ምድራችን በሰሜኑ ክፍል ያለው እግዚአብሔር ያሳየኝ ይሄ ነው። ስለዚህ ሰዎችን ለማስከተል ሰዎችን አታለው መንግስት ላይ በመነሳት መንግስትን ለመግፋት መንግስትን ለመጣል የመንግስትን ተልእኮ ለማደናቀፍ ልማትን ለማደናቀፍ የተነሳው ነገር አሳስቦኝ በእግዚአብሔር ፊት ከጸለይኩ በኋላ አሁን የተናገርኳችሁ በአፋቸው የሚንዠገዠግ እንደ ምራቅ የሚመስል ሰንሰለት የሚመስል ከአፋቸው ሲናገሩ ይንዠገዠግ ነበር። መሬት ላይ ከአፋቸው ይፈስ ነበር። ስር ሆኖ ሰዎች ይልሱት ነበር። ወገኖቼ ሆይ ሲልሱት ደግሞ ወዲያው ሲሰክሩ አየው ነበር። ስካር እንደያዘ ሰው ሲሆን ነበር ማየው። ስለዚህ እግረ መንገድ ይሄንን ጸሎት ርዕስ ይሰጣችኋል እንድትጸልዩ የተወደዳችሁ የአባቴ ብሩካን ለእናንተ ይሄንን ጸሎት ርዕስ አስቀምጣለሁ። ይሄን ባሰብኩ ጊዜ ከዚህ የተነሳ እግዚአብሔር ቃል ይሄ በውስጤ መጣ። ይሄ አሁን የሚነገረውን ከዚህ በኋላ ያለው እንግዲህ ቁጥር 9 ላይ ስናገር ከዚህ በኋላ የአሦር ንጉሥ ሰናክሬም በአሦር በሰራዊት ሁሉ በቤርሶን ፊት ሳለ በባሪያዎቹ በኢየሩሳሌም ወደ ይሁዳ ወደ ንጉሡ ሕዝቅያስ በኢየሩሳሌም ወደ ነበሩ ወደ ይሁዳ ሁሉ እንዲህ ስላከ ይላል። እንዲህ ስላከ ቁጥር 10 ላይ የአሦር ንጉሥ ሰናክሬም እንዲህ ይላል፣ እናንተን ማን ተማምናችሁ በኢየሩሳሌም ምሽግ ተቀመጣችሁ? እናንተ ማንን ተማምናችሁ ማንን ተደግፋችሁ ማንን ተስፋ አድርጋችሁ በኢየሩሳሌም ተመሽጋችሁ ተቀመጣችሁ?
ሕዝቅያስ ያድናችሁ አይችልም። ሕዝቅያስን ተማምናችሁ ከሆነ የሕዝቅያስን ንግግር የመሪያችሁን ንግግር ተማምናችሁ ከሆነ ተደግፋችሁ ከሆነ ተሳስታችኋል። ማንን ተማምናችሁ ይሁን? ወይስ እግዚአብሔርን ተማምናችሁ ነው? ማንም ከእጄ ሊያድናችሁ አይችልም እያለ የአሦር ንጉሥ ሲናገርና የሕዝቡን ልብ ሲያማልል እንመለከታለን። እንግዲህ ቁጥር 10 ላይ እንዲህ ስላክ ካለ በኋላ የአሦር ንጉሥ ሰናክሬም እንዲህ ይላል፣ እናንተ በማን ተማምናችሁ በኢየሩሳሌም ተቀመጣችሁ? አምላካችን እግዚአብሔር ከአሦር ንጉሥ እጅ ያድነናል እያለ በራብና በጥም እንድትሞቱ አሳልፎ ይሰጣችሁ ዘንድ ያባብላቸው ሕዝቅያስ አይደለምን? ያባበላችሁ ሕዝቅያስ አይደለምን? ሕዝቅያስ አይደለምን እያባበላችሁ ያለው? ለራብና ለችግር በመከራና በስቃይ እየዳረጋችሁ ያሉ ሕዝቅያስ አይደለም? መሪያችሁ አይደለም? ለምን አትነቁም እያለ ነው። አሁንም የምድራችን ላይ እየሆነ ያለው ይሄ ነው። ወገኖች ሆይ ወደንም ጠላንም ነፍስ ሁሉ በላይ ላሉ ባለስልጣናት ትገዛ ይላል። እግዚአብሔር ሰላምን ይወዳል። ይሄ የአሦር ንጉሥ ሕዝቅያስ ሕዝቡን እየመራ ያለ ሕዝቅያስ ሊያድናችሁ አይችልም። ሕዝቅያስ እናንተን ሊታደግ አይችልም። ለእናንተ እልባት ሊሰጥ አይችልም። ያላችሁበት የሚጠብቃችሁ ሞት ነው። እኔ መጥቼባችኋለሁ፣ እኔ አጠፋችኋለሁ፣ እኔ ጋር ተስማሙ እያለ የአሦር ንጉሥ ሕዝብን እያባለለ ሕዝብ ላይ እየተነሳ የፖለቲካ ተግባር እየፈጸመ ያለ እንመለከታለን። ማን ያድናቸዋል ይላል። ሕዝቅያስ እያታለላችሁ እያማለላችሁ እየሸነገላችሁ በኢየሩሳሌም በራብና በጢም ልጨርሳችሁ ነው ይላቸዋል። በምድራችንም አሁን አንዱ ችግር ሰዎች እየተነሱ ያሉ እግዚአብሔር የሰራውን ነገር እግዚአብሔር እያደረገውን ሳይመለከቱ ሳይረዱ ሳስተውሉ አሁን እየተወራ ያለ ስለ ራብ ስለ ችግር ነው። እግዚአብሔር ያሳልፈናል። መፍትሄ መጸለይ ነው። መፍትሄ በእግዚአብሔር ፊት መውደቅ ነው። መፍትሄ እግዚአብሔርን ፊት መፈለግና ከእግዚአብሔር ዘንድ ሶሉሽን ማግኘት ነው። እግዚአብሔር መፍትሄ ያለው እግዚአብሔር ለምድራችን መፍትሄ ያለው መልስ ያለው ነገርን መለወጥና መቀየር የሚችለው እግዚአብሔር ብቻ ነው። ከሰው አንጠብቅ። አንዳንድ ጊዜ ከሰው ጠብቀን እንደማይሆን ከመሪ መጠበቅ አንችልም። እግዚአብሔር ነው ዋና። ስለዚህ ወገኖቼ ሆይ እዚህ ስፍራ ላይ ኢያስ በራብና በጢም ሊገድላችሁ እንድትሞቱ ይላል። ቁጥር 11 ላይ አምላካችን እግዚአብሔር ከአሦር እጅ ያድነናል፣ ከአሦር ንጉሥ እጅ ያድነናል እያለ በራብና በጢም እንድትሞቱ አሳልፎ ይሰጣችሁ ዘንድ ያባብላችሁ ሕዝቅያስ አይደለምን ይላል። አይደለምን? ሕዝቅያስ አይደለምን? ወገኖች ሆይ በዚህ ክፍል ላይ እንግዲህ ቁጥር 12 ላይ በአንድስ መሠዋ ስገዱ፣ በእርሱ ላይ ማጥኑ እያለ በይሁዳና በኢየሩሳሌም አገዛዝ የኮረብታውንም መስገጃ መሠዋዎቹንም ያፈረሰ ይህ ሕዝቅያስ አይደለምን ይላቸዋል። ይሄ ሕዝቅያስ አይደለምን? ነገራችሁን እንዲህ ያደረገ ነገራችሁን ያቃወሰ ይሄ መሪያችሁ አይደለምን? ይሄ የሚመራችሁ መሪ አይደለም? ሕዝቅያስ አይደለም ይሄ ያደረገባችሁ ይላል መጽሐፍ ቅዱስ ላይ ስናገር ወገኖቼ ሆይ ቁጥር 8 ላይ ተመልሰን በምንመለከትበት ጊዜ ከእነርሱ ጋር ያለው የሥጋ ክንድ ነው፣ ከእኛ ጋር ያለው ግን የሚረዳንና የሚዋጋልን አምላካችን እግዚአብሔር ነው ይላል። ሕዝቅያስ የተማመነው እግዚአብሔርን ነው። እግዚአብሔር ጋር ወግኖ ነው። እግዚአብሔር ጋር በመሆን ይሄ የእግዚአብሔር ጦር እንደሆነ ይሄ እግዚአብሔር ውጋይ እንደሆነ ይነግራቸዋል። ሕዝቡም ደግሞ የሕዝቅያስን የሚናገረውን እውነት እንዳይሰሙ ይሄ ደግሞ የሰናክሬም ንጉሥ ተነስቶ ከሱ ለመለየትና የፖለቲካን ተግባር እያደረገ ሕዝቡን ለማባለልና ከሱ ከእውነት እንዲኮበልሉ ለማድረግ ወደ ራሱ ሊያመጣቸው በብዙ ይታገላል። ግን እግዚአብሔር ያለ አይቀርም።
እግዚአብሔር ያለ አይቀርም። መጽሐፍ ቅዱሳችን ላይ ባለፈው ይናገር ነበር። ወገኖቼ ሆይ መዝሙር መጽሐፍ ምዕራፍ 36 ቁጥር 11 እና 12 ላይ አመፃን የትዕቢት እግር አይምጣብኝ፣ የኃጢአተኞችም እጅ አያውከኝ። አመፃን የሚያደርጉ ሁሉ ይወድቃሉ፣ ወድቀዋል፣ መቆምም አይችሉም። አመፃን የሚያደርጉ ሁሉ ይወድቃሉ። በምድሬ ላይ የምሥራች እነግራችኋለሁ። ከእግዚአብሔር ሐሳብ ጋር መወገን። በዓለም ዙሪያ ያላችሁ ይሄ የእግዚአብሔር ቃል እውነት ነው። እነግራችኋለሁ፣ ከእግዚአብሔር ፈቃድ ጋር መወገን ይሻላል ከመውደቅ መዳን። መጽሐፍ ቅዱሳችን ላይ ሲናገር ምሳሌ ምዕራፍ 21 ቁጥር 12 ላይ ጠቢብ ሰው የኃያላንን ከተማ ይገባባታል፣ የሚተማመኑበትን ያፈርስባቸዋል። ጠቢብ ሰው የኃያላንን ከተማ ይገባባቸዋል፣ የሚተማመኑበትንም ያፈርስባቸዋል። ጠቢብ እግዚአብሔርን የሚፈልግ፣ ጠቢብ ማለት እግዚአብሔርን የሚፈራ ነው። መጽሐፍ ቅዱሳችን ላይ ምሳሌ 1 ቁጥር 7 ላይ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ይላል። እግዚአብሔር እየተፈራ አይደለም። እግዚአብሔር እየተደመጠ አይደለም። እግዚአብሔር በሕዝቡ ዘንድ ተንቋል። እግዚአብሔር ሐሳብ ላይ የሚነሱ ሕዝብ ይወድቃሉ፣ ከእግዚአብሔር ጋር የሚጣሉ ስለሚወድቁ። ዛሬ የምሥራች እነግራቸዋለሁ። የሚረዳን የሚዋጋልን አምላካችን እግዚአብሔር ነው አለ የይሁዳ ንጉሥ ሕዝቅያስ። እግዚአብሔር እንዲዋጋላችሁ ትፈልጋላችሁ? እግዚአብሔር ጋር ወግኑ። ወገኖች ሆይ የይሁዳ ንጉሥ እንግዲህ ቁጥር 8 ላይ ስናገር ከእርሱ ጋር ያለው የሥጋ ክንድ ነው፣ ከእኛ ጋር ያለው ግን የሚረዳንና የሚዋጋልን አምላካችን እግዚአብሔር ነው ብሎ አጽናናቸው ይላል። የሚያጽናና የእግዚአብሔር ንግግር ነው። የሚያጽናና የእግዚአብሔር ሐሳብ ያለበት ነው። የሚያጽናና የሚያበረታ እግዚአብሔር ፈቃድ ያለበት ነው። ስለዚህ አጽናናቸው ይልና ሕዝቡም በይሁዳ ንጉሥ በሕዝቅያስ ቃል ተጽናና ይላል። ሕዝቡ ግን አስተዋለ። ከይሁዳ ንጉሥ ከመሪያቸው ጋር ከሕዝቅያስ ጋር ተስማሙ። ሕዝቅያስ ጋር እግዚአብሔር ነበር። የአሦር ንጉሥ ጋር ግን እግዚአብሔር አልነበረም። እሱ ግን በእግዚአብሔር ላይ ያወራ ነበር። ማን ከእጄ ያድናቸዋል ይል ነበር። ቁጥር 12 ላይ ቁጥር 11 ላይ ተነስተን ስንመለከት አምላካችን እግዚአብሔር ከአሦር ንጉሥ ያድነናል እያለ በረብና በጥም እንድትሞቱ አሳልፎ ይሰጣችሁ ዘንድ የሚያባብላችሁ ሕዝቅያስ አይደለምን? በአንድስ መሠዋ ፊት ስገዱ፣ በእርሱ ላይ ማጥኑ እያለ በይሁዳ በኢየሩሳሌም አገዛዝ የኮረብታውንም መስገጃ መሠዋዎቹንም ያፈረሰ ይህ ሕዝቅያስ አይደለምን ይላቸዋል። ሕዝቡን ያታልላል፣ ሕዝቡን ያኮበልላል። ከእግዚአብሔር ሐሳብ እንዲወጡና ከእግዚአብሔር ጋር እንዲጣሉ መንገድ ይከፍታል። እኔና አባቶቼ በምድር አሕዛብ ሁሉ ያደረግነውን አላወቃችሁምን ይላል። ይሄ የሚናገረው የአሦር ንጉሥ ነው። የምድርስ ሁሉ አሕዛብ አማልክትም አገራቸውን እጅ ያድን ዘንድ በአሁኑ ተቻላቸውን? አምላካችሁንስ ከእኔ እጅ ለማዳን ይችል ዘንድ አባቶች ያጠፋቸው አሕዛብ አማልክት ሁሉ ሕዝብም ከእጄ ያድን ዘንድ የቻለ ማን ነው? አሁንም ሕዝቅያስ አያስታችሁ፣ እንግዲህም አያባብላችሁ፣ አትስሙትም። ሕዝብና መንግሥት አማልክትም ሁሉ ከእጄ ከአባቶቼም እጅ ያድን ዘንድ ማን አልቻለም? ይልቁንስ ከአምላካችሁ እጅ ያድንን ዘንድ እንዴት ይችላል? አምላካችሁ ከእኔ እጅ ላድናችሁ ዘንድ እንዴት ይችላል? የተማመናችሁት እንደውም ይሄ አባብላችሁ ሕዝቅያስ አባብላችሁ እያለ የአሦር ንጉሥ ሕዝቡን ለማታለልና ከእውነት ሊያርቃቸው ሸንግሏቸው አታላቸው ከእግዚአብሔር መስመር ሊያወጣቸው ሲፈልግ እንመለከታለን። የእግዚአብሔር ሕዝብ ሆይ የት ነው ያለ ነው? እግዚአብሔር ከኛ ምን ይፈልጋል? ለእግዚአብሔር መገዛትን በላይ ላሉ ባለስልጣናት ነፍሳት ሁሉ እንደሚገዙ መጽሐፍ ቅዱስ ይነግረናል። የመጽሐፍ ቅዱስ እውነት ነው ወይስ የሰው
ወሬ ወይስ የሰው ማባበል ወይስ የሰው ተንኮል ውድቀትን ያበጃል? መጽሐፍ ቅዱሳችን ላይ እግዚአብሔርን ለሚታመኑ ዘጸአት ምዕራፍ 14 ቁጥር 14 ላይ እግዚአብሔር ስለ እናንተ ይዋጋል እናንተም ትላላችሁ። እግዚአብሔር ስለ እናንተ ይዋጋል። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። እንደውም ዘዳግም ምዕራፍ 3 ቁጥር 12 ላይ አምላካችሁ እግዚአብሔር ለእናንተ ይዋጋል፣ አትፍራቸውም ብዬ አዘዝሁት ይላል። ወገኖች ሆይ እግዚአብሔር ይዋጋል። እግዚአብሔር ጋር የወገናችሁ፣ እግዚአብሔር ጋር የቆማችሁ የምስራች ድልን ታያላችሁ። እንግዲህ የመጨረሻ እግዚአብሔር ያደረገውን ድል ስንመለከት ምዕራፍ 21 ጀምሮ ስንመለከት እግዚአብሔርም ጽኑን ኃያላን መቅሰፍትን አለቆች ከአሦር ንጉሥ ሰፈር አጠፋ። ከሰፈራቸው እግዚአብሔር ከጠላት ወጥቶ የነበረ ነቢዩም ቁጥር 20 ላይ ጀምረን ስንመለከት ንጉሡ ሕዝቅያስ የአሞጽ ልጅ ነቢዩ ኢሳይያስ ስለ ጸለየ ወደ ሰማይም ጮኸ፣ ጸልዮ ወደ ሰማይም ጮኸ። እግዚአብሔርም ጽኑ ኃያላን መሳፍንትን አለቆችንም ከአሦር ንጉሥ ሰፈር አጠፋ። መልአኩም ሰደደ። የአሦርም ንጉሥ በአፍሮ ወደ አገሩ ተመለሰ። ወደ አምላኩም ቤት በገባ ጊዜ ከወገቡ የወጡ ልጆቹ በዛ በሰይፍ ገደሉት ይላል። እንዲሁም እግዚአብሔር በሕዝቅያስና በኢየሩሳሌም የሚኖሩት ከአሦር ንጉሥ ከሰናክሬም እጅ ከሁሉም እጅ አዳናቸው። ሕዝቡን እግዚአብሔር ያድናል። የተወደዳችሁ በየትኛው ወግናችሁ አላችሁ? እንደ መጽሐፍ ቅዱስ እውነት ነገሮችን እንድናይና እንድናጥን እግዚአብሔር ይርዳል። ደግሞም በሁኔታ ተከባችሁ በክፉ ሰዎች ዘንድ እጃቸው በርትቶባችሁ በሽንገላና በመታለል ከእግዚአብሔር ፈቃድ ወጥታችሁ ያላችሁ እግዚአብሔር መመለስን ያድርግላችሁ። አስተውሉ እንጂ ሞኞች አትሁኑ ይላል መጽሐፍ ቅዱሳችን ላይ ትንቢተ ኤርምያስ ላይ እንዲህ ብሎ ይናገራል። ሕዝቤ ሰንፏል፣ መስተዋልም የላቸውም፣ ሰነፎች ልጆች ናቸው። ክፉ ነገር ለማድረግ ብላተኞች፣ መልካም ነገር ለማድረግ ግን አያውቁም ይላል። ከነዛ እንዳንቆጠር በዓለም ዙሪያ ያላችሁ ወገኖቼ፣ በየትኛውም እምነት ተቋማት ውስጥ ያላችሁ ራሳችሁን አኑራችሁ በየትኛውም ሃይማኖት ጥላ ስር ያላችሁ እነግራችኋለሁ የሚያዋጣ የእግዚአብሔር ፈቃድ መከተልና መከተል ብቻ። ስለዚህ በዓለም ዙሪያ ያላችሁ ቅዱሳን ወገኖቼም ስለ ምድራችንም ስለ ራሳችንም ስለምናደርጋቸው ነገሮች መርምረን እንደ እግዚአብሔር ቃል ራሳችንን ጠብቀንና ወደ እግዚአብሔር ፈቃድ ተመልሰን ከእግዚአብሔር ጋር እንድንወግን ምክሬን አስተላልፋለሁ። የሚረዳንና የሚታደገን አምላካችን እግዚአብሔር ምናልባት በየትኛው ሁኔታ ውስጥ ያላችሁ የሚታደጋችሁና የሚዋጋላችሁ አምላካችሁ እነሆ። እግዚአብሔር የተባረከ ይሁን። ጌታ አምላካችን ሆይ ስለነበረን ስለ ያው ቃል ክብር ላንተ ይሁን። በምድሬ ዙሪያ ያሳየኝን ያየሁትን ተናግሬአለሁ። እግዚአብሔር ሆይ ይኸው ቃል እውነት ነው። እነሆ በቃል እውነት ቀድሳቸው ተብሎ ተጽፏል። ሰዎች ሁሉ ወደ መቀደስና ፈቃድን ወደ ማወቅ እግዚአብሔር እንዲመለሱ በዚህ ቃል እውነት ወደ ልባቸው እንድትደርስ አሳልፌ ሁሉን ላንተ ሰጠው። ስለ ሰማይን ክብር ላንተ ይሁን። በያው ጌታ በኢየሱስ ስም አሜን።